ድልድይ እየተዝናናን ከምንማርባቸው ባለ ታሪኮች ጋር ድልድይ ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ጥቅምት 7 ቀን 1902 ዓ.ም ጎጃም ደብረ ማርቆስ ጎዛምን ወረዳ ልዩ ስሙ እንዳዶ ኪዳነ ምሕረት በተባለ ቦታ ተወለዱ። ጎጃም ዳሞት አውራጃ ውስጥ መንኩሳ በምትባል ሀገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኛነት የሚኖሩ ሰው ነበሩ። እናታቸው ወይዘሮ ደስታ አለሙ አባታቸው ደግሞ የካህን ቤተሰብ የነበሩት አለቃ ዓለማየሁ እዛው ጎጃም ከደብረ ኤልያስ የተገኙ ነበሩ። የሐዲስ አባት አለቃ ዓለማየሁ ወንጌል ለማስተማር ወደ ኢሊባቦር በመሄዳቸው ከእናታቸው ቤተሰብ ጋር ማደግ ግድ ብሏቸዋል። ቦጋለ መብራቱ ከደሃ ቤተሰብ የተወለዱ በዚያውም ላይ ድሆች ወላጆቻቸው ገና በሕፃንነታቸው ሞተውባቸው ድህነት ሲያንገላታቸው ያደጉ ነበሩ። በገጠር እንዳደገ እንደማንኛውም ኢትዮጵያዊ በግ፣ ፍየል፣ ከብት ከእኩዮቻቸው ጋር እየጠበቁ አደጉ። ደራሲ ሐዲስ ዓለማየሁ የልጅነት ትዝታቸውን ወደ ኋላ ሲያስታውሱ ሁሌም ደስታ ይሰማቸዋል። በእናታቸው አባት አያታቸው በኩል 15 ዓመት እስኪሞላቸው የዜማ ትምህርት ተምረዋል። ጾመ ድጓን በደንብ እንደተወጡት በተለያዩ መረጃዎች ላይ ተናግረዋል። ጥሩ የዜማ ችሎታ የነበራቸው ሐዲስ ዓለማየሁ ቅኔ ለመማር ግን ወደ አባታቸው ሀገር ደብረ ኤልያስ መሄድ ነበረባቸው። ቀጥለውም ወደ ደብረ ወርቅና ዲማ በመጓዝ የቅኔ ትምህርታቸውን በስኬት አጠናቀቁ። በዛብህ ደብረ ወርቅ በቆየበት ጊዜ ሐዲስና ብሉይ አሂዶ መጽሐፈ መነኮሳት ጀምሮ ስለነበረ የጀመረውን እስኪጨርስ ደብረ ወርቅ ቆይቶ ዘመን ሲለወጥ እንዲሄድ አሰበ። ደራሲ ሐዲስ ዓለማየሁ ሌላኛው የህይወታቸው ምዕራፍ መገለጥ የጀመረው የቅኔ መምህራቸውን እግር ተከትለው በ1918 ወደ አዲስ አበባ የመጡ ጊዜ ነው። የቅኔ መምህራቸው ኋላ ላይ የቅዱስ ገብርኤል ቤተክርስቲያን አስተዳዳሪ የነበሩ ሲሆን 5 ኪሎ አካባቢ በሚገኘው የስዊድኖች ሚስዮን ትምህርት ቤት ለመግባታቸው ምክንያት እንደነበሩ ይገመታል። የዚያኔው ታዳጊ ወጣት ሐዲስ ዓለማየሁ በአማርኛና በግዕዝ ትምህርቶች ከፍ ያለ ደረጃ ላይ የደረሱ ቢሆንም ዘመናዊ ትምህርት ለመማር ሲመዘገቡ ግን ከአንደኛ ክፍል ጀምረው ነበር። ስዊድኖቹ ጋር እስከ ሁለተኛ ክፍል ተምረው ከ3 እስከ 6ኛ ክፍል ድረስ ግን ተፈሪ መኮንን ነበር የተማሩት። እዛም ተፈሪ መኮንን እያሉ ነበር የዛኔው ታዳጊ ሐዲስ ዓለማየሁ ወደ ኪነ ጥበቡ ወደ ድርሰቱ ትወናው መሳብ የጀመሩት። እዚህ ጋር ልብ ማለት ያለብን ሐዲስ ዓለማየሁ ሁለተኛ ደረጃ ትምህርትን የበለጠ ሲተዋወቁ ከባድና ጠንካራ እንግሊዘኛ የሚጠቀመውን የሼክስፒርና ሌሎች የውጭ ደራሲያን ስራዎች አንብበው ከጥበቡ ጋር በፍቅር መውደቃቸውን ነው። በአጼ ኃይለ ሥላሴ ዘመን ተማሪዎች የራሳቸውን የተውኔት ጽሑፍ ጽፈው እዛው ላይ እንዲተውኑ ይበረታታሉ። ተውኔቱ የሚቀርበው ታዲያ ለአላፊ አግዳሚውና ለትምህርት ቤቱ ማህበረሰብ ብቻ ሳይሆን ንጉሱ የሚገኙበት ትልቅ መድረክም ይመቻቻል። አንበሳ ረጀና ቤት በመዋሉ አራዊት ተጨንቀው የተደረሰ ሲሉ ነብር ተነሳና ከመካከላቸው እኔ ነኝ አንበሳ እጅ ንሱኝ አላቸው። ነብር እንጂ አንበሳ እንዳልሆነ ምንም የታወቀ ቢሆን የታመነ ደፍሮ ለመናገር ሁሉም ስለፈሩ ለነብር ማደግደግ እጅ መንሳት ጀመሩ። በመድረክ ቀርቦ ተወዶ የታየው የመጀመሪያ ስራቸው የሐበሻና
የወደ ኋላ ጋብቻ ነበር ርዕሱ። የተውኔቱ ርዕሰ ሐሳብ በርካታ አስርተ ዓመታትን አልፎ ከ90 ዓመታት በኋላ አሁን ላለንባት ኢትዮጵያ የሚሰራ ነው። አንዲት በጠና የታመመች እናትና የልጆቿን ግንኙነት ያሳያል። ይህ ተምሳሌታዊ ቲያትር እናትየውን እንደ ኢትዮጵያ አስመስሎ ልጆቿ የራሳቸውን ደስታ ብቻ የሚመለከቱ እኔን ብቻ የሚሉ በመሆናቸው አይኗን የታመመችው ተውኔቱ ላይ ያለችው እናት ማየት ወደማትችልበት የጤና ሁኔታ ስትሄድ ያሳየናል። ነገር ግን በኋላ የተወለደው ታናሽ ልጅ የእናቱን ችግር አይቶ ሁሉን ሲያስተካክል ይታያል። በተውኔቱ ላይ የጥበብ ስራውን ጎን ለጎን እየሰሩ የመምህርነት ስልጠናቸውን ደግሞ ከዳግማዊ ምኒልክ ትምህርት ቤት ሰልጥነው መምህር ሆኑ። ከ5 እስከ 6 ዓመታት ያህል በዳንግላና በደብረ ማርቆስ በመምህርነትና በርዕሰ መምህርነት ካገለገሉ በኋላ በሁለተኛው የጣሊያን ወረራ ምክንያት ነገሮች ሌላ መልክ ያዙ። የዛኔው ወጣት ሐዲስ ዓለማየሁ በንጉሱ ሰራዊት ውስጥ ገብተው በራስ ምሩ ጦር ስር በትግራይ በሽሬ ግንባር ተዋግተዋል። የጣሊያን ጦር እስከ አፍንጫው በዘመናዊ ጦር የታገዘ በመሆኑ ከዛ ባለፈም የመርዝ ጭስ በመጠቀም ኢትዮጵያውያንን እንዲያፈገፍጉ አደረገ። ራስ ምሩም ለተጨማሪ መሳሪያ ድጋፍ ወደ ሱዳን ሄዶ መሳሪያ እንዲገዛ ላኩት። ሐዲስ ዓለማየሁ የተገዛውን መሳሪያ ለመቀበል ከራስ ምሩ ጋር ትግራይ ሳይሆን ካፈገፈገው ጦር ጋር ኢሉባቡር ተገናኝቶ ጣሊያንን በአርበኝነት መዋጋት ያዘ። ነገር ግን ህዝቡ አንድ እንዳይሆን አሁን አንዳንዶች እንደሚያደርጉት አይነት በዘር፣ በጎሳ፣ በገንዘብ ጣሊያን ህዝቡን በመከፋፈሉ ብዙ ባንዳዎች በርክተው ትግሉን ሲያዳክሙ ታየ። የጦር አዛዥ የነበሩት ራስ ምሩና ደጃዝማች ታዬ ከነጦራቸው ተከበው በመያዛቸው ለግዞት እስር ሐዲስ ዓለማየሁም ወደ ጣሊያን ማጎሪያ እስር ቤት ፓንዛ ደሴት ላይ ለ2 ዓመት ታሰሩ። በእስር ላይ ያሉም ለህይወታቸው አስጊ በነበረ ከባድ የሳምባ በሽታ ተይዘው ከሞት ለጥቂት ተረፉ። ከ1935 ዓ.ም በኋላ ጣሊያን በመሸነፉ ከእስር የተፈቱት ሐዲስ ዓለማየሁ እንደ ግርማቸው ተክለሐዋርያት ካሉ ትልልቅ ሰዎች ጋር ወደ ሀገራቸው ተመለሱ። ከግዞት መልስ ሐዲስ ዓለማየሁ በፕሬስና ፕሮፓጋንዳ ማስታወቂያ መምሪያ በኋላ ደግሞ በውጭ ጉዳይ መስሪያ ቤትም አገልግለዋል። በዚህ መሃል ነው በየካቲት 1937 ዓ.ም በኢየሩሳሌም የኢትዮጵያ ቆንስላ ሆነው በመሾም ለ2 ዓመታት ያህል የሰሩት። በዲፕሎማሲው ዘርፍ ሀገራቸውን ሲያገለግሉ ቆይተው እዚያው ኢየሩሳሌም ያደገች ክበበ ፀሐይ በላይን አግብተው ትዳር ያዙ። በዲፕሎማሲው ላይ ባሳዩት ልዩ ብቃት ሀገራቸውን ወክለው እንደ አሜሪካ ባሉ ሀገራት ላይ በሚደረጉ ትልልቅ ዓለም አቀፍ ስብሰባዎች ላይ እንዲገኙ አስመርጧቸዋል። በራስ ምሩ በሚመራው በአሜሪካ የኢትዮጵያ ቆንስላም ዋና ጸሐፊ በመሆን ሲያገለግሉ ጎን ለጎንም በኒውዮርክ የተባበሩት መንግስታት የኢትዮጵያ ተወካይ ሆኑ። ሐዲስ ዓለማየሁ በዋሽንግተን ቆይታቸው በአንድ የአሜሪካ ዓለም አቀፍ ዩኒቨርሲቲ በማታ ትምህርት ክፍል ትምህርታቸውን ተከታትለው ጨርሰዋል። ወደ ሀገር ቤት ከተመለሱም በኋላ በዋና ዳይሬክተርነት እንዲሁም በምክትል ሚኒስተርነት በውጭ ጉዳይ መስሪያ ቤት ለ6 ዓመታት ያህል አገልግለዋል። የሐዲስ ዓለማየሁ የዲፕሎማሲ አገልግሎት በዚህ ብቻ ሳይገታ ከ1949 እስከ 1953 ዓ.ም ድረስ ለ5 ዓመታት በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር በመሆን የበኩላቸውን አበርክተዋል። ከዲፕሎማሲው የሥራ ዘርፍ ወጣ ብሎ ወደ የሀገራችን የትምህርት ዘርፍ ላይ በመመደብ በትምህርት ሚኒስተርነት የበኩላቸውን ሚና ተወጥተዋል። የሀገራችንን መሃይምነት በ25 ዓመታት ውስጥ ቀይራለሁ ብለው በመነሳታቸው በተነሳባቸው የውስጥ ተቃውሞ ስራቸውን በገዛ ፈቃዳቸው ለቀቁ። ከ1953 እስከ 1958 ድረስ ለ3 ዓመታት በእንግሊዝና በኔዘርላንድ የኢትዮጵያ አምባሳደር በመሆንም አገልግለዋል። በሀገራቸው ጉዳይ ላይ ታች ሲሉ የነበሩት ደራሲ ሐዲስ ዓለማየሁ በግል ህይወታቸው ከባለቤታቸው ጋር የልጅ ፍሬ ለማየት ሳይታደሉ ቢቀሩም በመሃል ባለቤታቸው በመሞታቸው ሐዘናቸው የበረታ ነበር። አምባሳደር ክቡር ሐዲስ ዓለማየሁ ወደ አዲስ አበባ ለዘለቄታው እንደተመለሱ ይኖሩበት የነበረው ዩኒቨርሲቲ አካባቢ የነበረውን ቤታቸውን ለህፃናት ማሳደጊያነት ለከተማዋ ምክር ቤት በስጦታ ሰጡ። ማሳደጊያውም በሚስታቸው በክበበ ፀሐይ ስም ተሰይሞላቸው ነበር። ሐዲስ ዓለማየሁ ከሚስታቸው መሞት በኋላ ሚስት ሳያገቡ ነበር የዘለቁት። ፍቅር እስከ መቃብር ነው እንግዲህ። በጊዜ ሂደት ንጉሱ በመንግስታቸው ላይ ለውጥ እየፈጠሩ የመጡበት በመሆኑ በጸሐፊ ትእዛዝ አክሊሉ ሀብተወልድ ስር በሚኒስተሮች ምክር ቤት ተቀላቅለው ለ3 ዓመታት የቻሉትን አገለገሉ። ክቡር ሐዲስ ዓለማየሁ በደርግ ዘመን የሀገሪቱ ጠቅላይ ሚኒስተር እንዲሆኑ ተጠይቀው ነበር።
እሳቸው ግን በልምድና በትምህርት የበለጸጉ ሰዎች እስር ቤት ባሉበት ሁኔታ የማይቻል መሆኑን በመግለጽ ጥያቄውን አለመቀበላቸው ይነገራል። እንዲያውም የሰራዊቱን አባላት ወደ ምድብ ስራቸው እንዲመለሱ ጥያቄ አቅርበውም ነበር ይባላል። ደርግ ጠቅላይ ሚኒስተር አድርገዋለሁ ያለውን ሰው ለጠቅላይ ሚኒስተርነት የጠየቀውን ሰው እንዴት ያስራል ተብሎ እንዳይባል ሰግቶ እንጂ ይሄን አቋማቸውን ያልወደዱ በርካታ የደርግ ሰዎች ነበሩ። ዲፕሎማቱና የፖለቲካው ሰው ሐዲስ ዓለማየሁ ከትምህርት ቤት ጀምረው ውስጣቸው የቆየው የስነ ጽሑፍ ፍላጎታቸው በመንግስታዊ ስራ ምክንያት አዳፍነው ቢያቆዩትም በነበራቸው አነስተኛ ጊዜ የተለያዩ ጽሑፎችን ሲያዘጋጁ እንደነበር መገንዘብ ይቻላል። ፍቅር እስከ መቃብር። ለዚህ ማስረጃ የሚሆነው በ1958 ዓመተ ምህረት ለመታተም የበቃው ፍቅር እስከ መቃብር ነው። በ1949 ዓመተ ምህረት ወደ ዋሽንግተን የአምባሳደሩ ጸሐፊ ሆነው በተሾሙበት ወቅት የጀመሩት ወይም የዘሩት የፍቅር እስከ መቃብር ዘር በ1958 ታትሞ ለፍሬ በቃ። ፍቅር እስከ መቃብር ተጀምሮ እስኪያልቅ 20 ዓመታት ያህል ፈጅቷል። ተቀማ ወይኔ ዳበሞኔ ሰብለ ልጠይቅሽ እስቲ ተናገሪ፣ ከሁሉ እኔን ብቻ እንደምታፈቅሪ ከኔ ተለይተሽ እንዳቺ ልትኖሪ ለአባትሽ ነግረሻል በድፍረት ሳትፈሪ? እምቢኝ አሻፈረኝ ያለሱ አላገባም ብለሻል ሳታፍሪ? ወይስ እንደሌሎች ታፍኖ ተዳሪ ዝም ብለሽ ተቀበልሽ ሳትከራከሪ? በነገራችን ላይ ደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብርን መጀመሪያ ጽፈው የነበረው በእንግሊዘኛ ቋንቋ ነበር። ድርሰቱ ከማለቁ በፊት ረቂቁን ለአንድ አሳታሚ ሰጥተው ህትመቱ እንደማይሳካ ሲያውቁ በአማርኛ መጻፍ ጀመሩ። ረጅም ጊዜ ወስዶባቸው በመሃል ሲቋረጥ ሲቀጥሉት በተለይ በባለቤታቸው ሞት ምክንያት በእጅጉ ተጎድተው ለአንድ ዓመት ያህል አቋርጠውት ነበር። ለበርካታ ዓመታት ዲፕሎማት ሆነው ያገለገሉት እኚህ ክቡር ሰው ፍቅር እስከ መቃብር መጽሐፍን ሲያሳትሙ ተበድረው ነበር። መጀመሪያ 5000 ኮፒ፣ በኋላ ላይ 7000። ግን ሽያጩ ጥሩ ነበር። ይህ ድንቅ መጽሐፍ በብዙ ሺህ ኮፒ በተለያየ ጊዜ በተለያየ እትም ለተደራሲያን ቀርቦ ነበር። ጭብጡ ትልቁ የሀገሪቱ ስዕል የነበረውን ስርዓትና ትግሉን ያሳየ፣ የገጸ ባህሪዎቹ አገነባብ፣ የታሪኩ አወቃቀር፣ የግጭቶቹ አፈታት የመጽሐፉን እስካሁን ድረስ ተነባቢነት ከፍ አድርጎታል። በዚህ መጽሐፍ ላይ የደራሲው ግላዊ አመለካከት፣ ግለ ታሪክ፣ እምነት ይንጸባረቅበታል። የዲማ የቅኔ ቤት ታሪካቸው በመጽሐፍ ውስጥ ይታያል። ዋናው ገጸ ባህሪ በዛብህ ወደ አዲስ አበባ የመጣበት ጉዞና ቆይታ ከእሳቸው የህይወት ልምድ የተቀዳ ይመስላል። በዛብህ ለቤተሰቡ ብቸኛ ልጅ መሆኑ የእሳቸው ለአባታቸው ብቸኛ መሆናቸውን ያነጻጽሯል። አመለካከታቸውን ለማሳየት ጉዱ ካሳን ለሐሳባቸው ፈረስነት ተጠቅመውበታል። ለድሃ ተቆርቋሪነታቸውን፣ ለተበደለ መንገብገባቸውን፣ ለውጥ ተሐድሶ ፈላጊ የመሆናቸውን እውነታ በጉዱ ካሳ የሚናገረውን በአብነት መጥቀስ ይቻላል። ክቡር ዶክተር ሐዲስ ዓለማየሁ ለሀገራቸው ባበረከቱት ትልቅ አስተዋጽኦ የአዲስ አበባ ዩኒቨርሲቲ የክቡር ዶክትሬት ማዕረግ አበርክቶላቸዋል። በአዲስ አበባ ዩኒቨርሲቲ በስነ ጽሑፍ ትምህርት ክፍል መምህራን ለማስተማሪያ ከሚጠቀሙባቸው መጽሐፍቶች መካከል የክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ተጠቃሽ ነው። በተለያየ መልኩ ከሚጽፏቸው መጣጥፎችና የግጥም ስራዎች ውጪ ዶክተር ሐዲስ ዓለማየሁ ከፍቅር እስከ መቃብር መጽሐፍ ባለፈ እንደ ተረት ተረት የመሰረት፣ ወንጀለኛ ዳኛ፣ የልምዣት እና ትዝታ የመሳሰሉ መጽሐፎችን ለአንባቢያን አበርክተዋል። ዶክተር ሐዲስ ዓለማየሁ የዛሬ 16 ዓመት ህዳር 26 ቀን 1996 ዓ.ም በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። ነፍሳቸውን በገነት ያቆይልን። ድልድይ